ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድሞች? ሰላም ናችሁ? ሁሉ አማን፣ ሁሉ ሰላም አልሐምዱሊላህ። ሰዎች ስንባል በቼም ያው ራስ ወዳዶች ነን። ግን ራስ ወዳድ ሲባል ግን እንዴት ነው እኔ ያ ሁሉም የራሱ የሆነ አመለካከት አለው። ግን ብዙ ጊዜ እያንዳንዱ ሰው በራሱ ሲመጣ እኔ ደህና ነኝ ሲሉ ሰማላችሁና እኔንም ጭምር ነው እኔንም ይመለከታል። እኔ ደህና ነኝ፣ እኔ ጥሩ ነኝ፣ እኔ እንደዚህ ነኝ፣ እኔ ወደ ባሻ ነኝ፣ እኔ ወደ ሩህሩህ ነኝ፣ ወደ እንደዚህ ነኝ፣ በቃ ብዙ ነገር ይላልና ብዙ ነገር ነው የምንለውና ግን የሆነ ሰዓት ላይ ደግሞ እኔ እኮ እንደዚህ ክፉ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እንደ አካሌ ገዳይ አያቀኝም ወይም ከዲታ አታቀኝም እንጂ እኮ ነው ክፋቴ ከሷ በላይ ነው፣ ክፋቴ ከሱ በላይ ነው ብሎ ደግሞ ሲናገርም ደግሞ ስንናገርም እንደመጣለንና እንዴት ነው አንድ ሶስት ነገር ልበላችሁ። ለማንኛውም የመጀመሪያው ፓርት እንግዲህ የኛውን ላስቀድም። ለማንኛውም እኔ ጥሩ ነኝ ሲል ሰው የሆነ ነገር ሰው ከሰው ጋር ተጣልቶ ሲሆን ወይ ሰው ደግሞ በሆነ ነገር በወጪም ይሆን ወይ ብድርም ነገር ተጠይቆ የሚሆን ወይ ሰጥቶም ሊሆን ይችላል እና ስለ ራሱ ሲያወራ በጣም አጋኖ ነው የሚያወራው። እና ስለ ራሳችን ስናወራ ልበል፣ ለማንኛውም ቅርታ፣ በጣም አጋኖ ነው የሚያወራው። ምንድነው እኔ ጥሩ ነኝ፣ እኔ እንደዚህ ነኝ፣ እኔ ኖሮኝ እኮ አልጨክንም፣ እኔ እኮ ቢኖረኝ እንደዚህ ነኝ፣ እኔ ባለኝ ሰዓት እንዲህ አድርጌ የለም ወይ ይሄን አድርጌ የለም ወይ በማለት የሚያህለን የለም። እና ጥሩነቱ ግን እንዳለም ሆኖ ሁሉም ሰው በራሱ ጥሩ ነው። ማንም የትኛውም ሰው ብትጠይቁት በራሱ ሁሉም ሰው ጥሩ ነው። ውጭ ያለው ተመልካች ነው። ለምሳሌ እኔ ጥሩ ልሁን መጥፎ ልሁን ፈጣሪ ዘንድ ያለው ነገር ያው እሱ እንዳለ ነው። ተውት። ያው ፈጣሪ እሱ የሚሳነው ነገር የለም። እሱ ጋር የታወቀ ነው፣ ፋይሉ እንዳለ ነው። ግን ሰው ዘንድ ግን ሰው ለምሳሌ ከኛ በተቃራኒ ሆኖ የሚያየን ሰው፣ የሚመለከን ሰው፣ የሚያቀን ሰው ቢናገር የተሻለ ነው የሚሆነው። ባህሪያችንን ጠንቅቆ የሚያቀን ሰው በአቅራቢያችን ያለው ከቤተሰብ ሊሆን ይችላል። ጥሩነታችን፣ ደግነታችን፣ ሩህሩህነታችን፣ የዋህነታችን ያ ሰው ቢናገርና ቢለየው የተሻለ ነው። ሙሉ ባህሪውን ያ ሰው ባክግራውንዳችን ስለሚያውቀው ለማለት ፈልጌ ነው። እና በዛ በተቃራኒ ደግሞ ያው እኔ እንደዚህ ነኝ ወይ እንደዚህ ነው የሚለው ነገር እሱም በሌላ ቀን እነግራችኋለሁ። ለማንኛውም ጥሩነታችን ያው እንዳለም ሆኖ ጥሩ መሆኑ በጣም ደስ ይላል። የትኛውም ሰው ጥሩ መሆኑ ነው የሚሻለው። ክፋት ለየትኛውም ሰው ተገቢ አይደለም፣ ፈጣሪም ዘንድ የሚያስጠይቅ ስለሆነ ማለት ነው። ደግነቱ ነው